ሱመያና የሰኢድ ጦርነት እንደቀጠለ ነው። እንግዲህ ሱመያ ልጅ አለ ብላለች። ልጅ ካለው የመን ሄዱ በሰሞኑ ወላይ ሰኢድ አይታችኋል። የመን ነው ያለውና እሱንም ለምስክር ነው ጓደኞቹ ለኔ ልጅ ካለኝ ከሌላ ከወለድኩኝ እነሱ ይመሰክራሉ፣ እነሱ ሁሉም ነገር ያውቃሉ ጓደኞቼ ብሎ ተናግሯል። ትላንትና ከትላንትና ወደ የመን ተጉዘዋል ማለት ነው። በነገራችን ላይ ልጅ እኔ ሰኢድ እንዲያረጋል ብዬ እንትን አለም ማለቴ አንድ አንድ ባለትዳር ሆኖ ልጅ ካለው ምስት ካለው ከሌላ ሴት ልጅ ቢወልድም በሐላል ከሆነ ቢወልድም ልጅ ጸጋ ነው፣ ምንም አይደለም። በሐላል ከሆነ በኒካህ ከሆነ ሸሪያ በሚፈቅደው ከሆነ ችግር የለውም ማለት ነው። ግን በሐራም መሆኑ ነው አስቸጋሪ ነው እንጂ እኔ አለው ብዬ 100% የለውም ሰኢድ ወይንም ሆን ብሎ ሰኢድና ሱመያን ለማጣላት ነው እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ፣ እንዴት ረፈዳችሁ? እንዴት ቆያችሁ? እንዴት ከረማችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ይበልልኝ እያልኩኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆን በትህትና ጠይቃችኋለሁ። እንግዲህ የሰኢድና የሱመያ ግርግር እየቀጠለ ነው ማለት ነው። እውነት ለመናገር ሰኢድ የመን ሄዷል። የመን ከትላንትና ወደ የመን ሄዷል ማለት ነው። ሁላችን እናውቃለን። ይሄንም ደግሞ ልጁን እውነቱ ነው ወይ አይደለም የሚለው ትናንትና ተናግሯል። እና አብዲ ባሉበት የአብዲ መሰሎች ጓደኞቹ ባሉበት ልጅ የለውም ይሄ ውሸት ነገር ነው ብሎ እነሱም መስክሮለታል ማለት ነው። ሱመያ በጣም ውጣ ወረድ አድርገሻል። ወላሂ እውነት ለመናገር ባልሽ ነው ሀላልሽ ነው። እንዲህ በታንከራትችው የልጆችሽ አባት ነው። እንዲህ በታንከራትችው የተመረጠ ነበር። በሸሪያ እኮ ይፈቀዳል፣ እስከ 4 ይፈቀዳል። ያኔ ያንቺን ሀቅ ካወቀ ልጆችን ማሳደግ ከቻለ የሀዩን ሀቅ ከቻለ ምንም እንዲሁም ማለት ነው በሐራም ከሚወድቅ አግብቶ ነው እንትን ማለት አለበት እንጂ አብዛኛዎች እንዲህ እንትን ሲትሉት ከደጅ በሐራም ነገር ይወድቃል ማለት ነው። እንዲሁም አግባ ብለሽ መዳርን ያለብሽ እንጂ በቃ አንዳንዴ ሀጅር ራሱ ታገኛለሽ። አንድ እህትሽን ብድርለት ለባልሽ አቅም ካለው ብድርለት ወላሂ ሀጅርም ታገኝ ከሀጅሩም ነው ማለት ነው። በሀዲስም ያለ ነውና እውነት ለመናገር ልጅ አለው ብላለች። ልጅ የለውም፣ ፍጹም የለውም። ምክንያቱም እሱ ልጆች አሉት፣ ማሻአላህ ያድግለት፣ ምስት አለው፣ ልጆች አሉት። ሌላ ሆን ብሎ በሐራም ልጅ አምጥቷል ብላ ነው እሷ የተከራከረች ያለችው እና ሐራም ነው የዝሙት ልጅ ነው ብላለች። እንግዲህ አይቶ መፍረድ ነው እንጂ ሳታይ ዝም ብለሽ መፍረድ ተገቢ አይደለም። እኔ በአንቺ አልፈርድብሽም። ያው ሳይታወቅ ምንም ሳትይ ዱቡዳ ነው እሷ ያገባውና አግብቶም በሐላል ነው ያገባው። ሶሻል ሚዲያ ሰው አውቆ ዘመድ አዝማድ አውቆ ነው ያገባው እንጂ ዝም ብሎ አይደለም። ሁላችንም እያየ ነው ያገባውና ሱመያ በዚህ አጋጣሚ ልጆቹን ብታሳዩ። በነገራችን ላይ ልጆቹ ትንሽ ከፍ ሲሉ ሲያድጉ አባታቸውን ሊረሱ ይችላሉ። አባቴ የት ነው ብሎ የምን ጥያቄ ሊጠይቁ ይችላሉ። ካሁኑ የልጆችን ፍቅር የአባትን ፍቅር ካጡ ኋላ ወላይ ችላ ነው የሚሉት ማለት ነው። እንዴ አንከራተትሽ እኮ በኋላ ስንት ወሩ አመቱ አሁን አመት ሊሞላው ነው ሰኢድ ካገባ። እስካሁን አንዴ የመን አንዴ ምንጥስ ያንቅ ምንጥስ እያለ እየተንከራተነ ያለው አንደኛ ብር ያልቃል። አሁን ለምሳሌ የእንትን የትኬት ሁላችን እናውቃለን፣ በጣም ተወዷል ቲኬት ከሀገር ስትወጡ ማለት ነውና ታይ ብቀርብሽ ነው የሚሻልሽ። ልጆቹን ደግሞ አሳየው። ይሄ እኮ በህግ ማስጠይቃል። ወላሂ እሱ መብት አለው፣ ያኔ ልጆቹን የማየት መብት አለው። እንዴ አረቦች አላያችሁም? እንደኛ አንድ ሴት ከባሏ ተፈታ ተመጣች፣ በየሳምንት ጁማ ልጆቹ ይሄዳሉ። ወላሂ ይሄዱና አባታችን ዘይሮ ሀያትም ካላቸው ሀያታቸው የአባታችን ልጆች ካሉ እነሱን ዘይሮ ምን ብሎን ነው ሚሉ የሚመጡት እንጂ እንዲህ እንደኛ ጨካኝ ወይም በድብቅ ከዚህ ከሀገር እስከ ሀገር አያንከራቱም ማለት ነው። ይሄ ህግም ስለማይፈቅደው ሸሪዓም ስለማይፈቅደው ነው። ወይ አልተፋታችሁ እናንተ ገና ኒካቸው አለ አልተፋታችሁ ከሀገር እስከ ሀገር ማንከራተቱ ያኔ ባንቺም ሐራም ሆኖብሻል ማለት ነውና ለማንኛውም አላህ ሂድ ያስጠሽ። ሲቀጥል ደግሞ ያው ልጅ አለ ብለሻል። ልጅ የለውም እሱ 100% ስለሚያምንበት ነው። በሐራም ልጅ አለው ብለሻል። የለውም ከትላንትና ወዲያ አይተሻል። ሁሉም መስክሮለታል እና አብድም መስክሮለታል። እኔ እንጃ ወላሂ አንዳንዴ ትዳር ውስጥ ስትሆኑ ሆን ብሎ የሚያጣላችሁ ሰው አለ። ወይንም አንቺና እሷን ለማፈታት ለማጣላት ባለጋር ሆኖ
ልጅ አለው ከኔ ልጅ አለው ልትሽ ስላለች ያቺ የልጁ እናት ማለት ነው። እና ሁሉም ነገር ማጣራት ነው ያለብሽ እንጂ እሱ ብለኛለች ግን ዝም ብለሽ አው ልጅ አለ ማለቱ ታገቢያለሽ አላየሽም፣ ምስክር የለበትም እንዴ? ደግሞ አልሐምዱሊላህ አሁን እንደ ድሮ አይደለም። ምርመራ ይደረጋል። ዲኔ እንትን አለ አይደለም፣ በሱ ይመረምራል። ልጁ የሱ ነው ይቀበላል አይደለም። ያሳይ ጥሩ ነው። እና ልጆችን አላሳይም የሚትል ነገር ባለፈው እህቱ ናት ወንድሙን ሰርቆ ነበር። አንቺን በማክረል ልጅቷ ተመልሳለች። እና ተይ ሱመያ ይቅርብሽ፣ ወላሂ ዘዋጅሽ ነው በቃ ሀላል ባልሽ ነው፣ የልጆችሽ አባት ነው። ለልጆችም ስትይ ብትታረቁ የተመረጠ ነበረ። ትዳር በትኖ ልጅ ማሳደግ ይከብዳል። ያው እያየን ነው ሶሻል ሚዲያ ላይ አብዛኛ ወንድሞች ወላሂ በድብቅ ነው የሚያገቡት። አንቺን አስፈቅዶሽ ሶሻል ሚዲያ ነው የሶሻል ሚዲያ ሰው ነው በሶሻል ሚዲያ ሰርገርጎ በሐላል ነው የተጋቡት። ቢተዋደዱ ምንም አይደለም። አይ እሷን በሩቅ እኔም በሩቅ ካልሽም ደግሞ ልጆችን አሳያችሁ ሐላስ አብራችሁ ቀጥል እንጂ ትዳር በትናችሁ ለብቻ ብቻ መኖር ተገቢም አይደለም። ነገም ደግሞ ልጆቹ ሲያድጉ አባቴ ድሮ የት ነበርካ አላየሁም ያሉት ስለማይቀር ካሁኑ ልጆቹን ብታስተዋውቁ የተመረጠ ነበር። የሰው ልጅ ፍጹም አይደለም። ነገ ምን እንደሚገጥም አይታወቅም። ሁለታችሁ አብራችሁ ተባብራችሁ ልጅ ብታሳድጉ ነው እንጂ ይሄ በሩቅ ዛሬ ላይ የዛሬውን የተሻለ ሳይሆን የነገውን ምን እንደሚመጣ አስበሽበት ነው። ለማንኛውም የመን ያለው ልጅ የሱ አይደለም ተብሏል። ያ ሁላችንም ቪዲዮን አይተነዋል። የለውም ሆን ብሎ ለማጣላት ያንቺን ትዳር ለመበተን ሊሆን ስለሚችል ወላሂ ያንን ከጀርባ ማጣት ያለብሽና እኔ በይትነት ነው የመከርኩሽ። ለማንኛውም ሰኢዶም በሰላም የመለሰ ወንድማችን በጣም ተንከራተዋል። ሱመያ ያለችበት ቦታ ያልገባበት ጉድጓድ የለም። ድሬዳዋ ተባለ ድሬዳዋ፣ ጎንደር ተባለ ጎንደር፣ አዲስ አበባ ተባለ አዲስ አበባ። ብቻ ከባድ ነው። ያው የአንቺንን ክብር አንቺን ስለሚወድሽ ነው እንደምንከረተው እንጂ እንዲሁም ንግስቷ ብሎ ነው የሚጠራሽና ቤት መለሽ ነው የተመረጠ ነው ይላለሁ እህቴ። ሁላችንም ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ምትሆን መትና ጠይቃችኋለን። ስለምታደርጉን ከልብ አመሰግናለሁኝ። ጀዛኩሙላሁ ኸይረን። አላህ ሱብሃነሁ ወተዓላ ሀገራችን ኢትዮጵያ ሰላም አድርግልን፣ ሰላም መልስልን። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።